ሰበር ዜና በዚህ ሰዓት የተሰሙ አዳዲስ መረጃዎች። ክቡራን የቻናል ቤተሰቦች በዚህ ሰዓት የደረሱን አዳዲስና ዋና ዋና ዜናዎች ወደ እናንተ እየቀርብ ያለው ዋና ዋና ዜናዎች የሆሳዕና በዓል በኢትዮጵያና በመላው የዓለም ሀገራት በኦርቶዶክስ ቤተክርስቲያን በደማቅ ሁኔታ እንደተከበረ ተነገረ። 700 የሚሆኑ ኤርትራውያን በኢትዮጵያ ትግራይ ክልል በሽራሮ ከተማ መድኃኔዓለም ቤተክርስቲያን የሆሳዕና በዓልን ማክበራቸው ተገለጸ። ውድ የቻናል ቤተሰቦች በአሁኑ ሰዓት የደረሱንና ዋና ዋና ዜናዎችን ወደ እናንተ እያደረስኩ ያለው እኔ ሰብሮ ነኝ። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። ምክንያቱም ሰብስክራይብ ስታደርጉ በቀጣይ የምለቃቸው አዳዲስና ዋና ዋና ዜናዎች ዳይሬክት በስልካችሁ ኖቲፊኬሽን አማካኝነት የማሳወቂያ ምልክት ይደርሳችኋል ማለት ነው። እንዲሁም ይህን ቪዲዮ ከወደዳችሁት ላይክ እና ሼር በማድረግ አበረታቱን። በኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ዘንድ ትልቅ ቦታ የሚሰጠው ከስምንቱ የአብይ ጾም አንዱ እና የመጨረሻው ከትንሣኤ ቀድሞ የሚገኝ የሕማማት ዋዜማ ነው። ሆሳዕና ማለት የቃሉ ፍች እባክህ አሁን አድን ማለት ሲሆን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት ሕዝብ በተለይም ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት በክብር ክርስቶስ መቀበላቸውን የሚታወስበት ነው። ታዲያ ይህ ዕለት ወይም ደግሞ ሆሳዕና ምዕመናንና ምዕመናት በአጸደ ቤተክርስቲያን ውስጥ የዘንባባ ዝንጣፊ ይዘው ሆሳዕና ማርያም እያሉ እየዘመሩ እጅግ በደማቅ ሁኔታ የሚከበር በዓል ነው። በአብይ ጾም ከሆሳዕና ሰርክ ጀምሮ እስከ ትንሣኤ ሌሊት ያሉት ዕለታት የሚገኙበት ሳምንት ሰሞነ ሕማማት ይባላል። እያንዳንዱ ዕለታትም የዓመተ ኩነኔ የዓመተ ፍዳ መታሰቢያ ነው። በዚህ ሳምንት ከሆሳዕና ሰርክ እስከ እሁድ ትንሣኤ ድረስ የአምላካችን የኢየሱስ ክርስቶስ የደረሰበትን ጽኑ መከራና ስቃይ የሚታሰብበት ሳምንት በመሆኑ ክርስቲያኖች ከስጋዊ ፍላጎት ርቀው በጾም በጸሎት በስግደትና በእንባ መከራ መስቀሉን እያስታወስን የምንቆይበት ሳምንትም ነው። በዚህ ሳምንት ካህናት መስቀል አያሳልሙም፣ ይፍቱኝ ተብሎ ወደ ካህን አይቀረብም፣ ሰው ሲሞትም ፍታት አይደረግም። ይህ ሳምንት አጠቃላይ የፈጣሪን የመጨረሻው ስቃይና እንግልት መገረፍና መቸንከር መስቀል የሚታሰብበት ሳምንት ነው። በሌላ ዜና በትናንትናው ዕለት መጋቢት 27 2018 ዓመተ ምህረት 700 የሚጠጉ የኤርትራ ክርስቲያን ሕዝብ በትግራይ ክልል ሽራሮ ከተማ መድኃኔዓለም ቤተክርስቲያን በመገኘት የሆሳዕና በዓል ከትግራይ ምዕመናን ጋር በመሆን እንዳከበሩ ተነገረ። ዛሬ ሰኞ 28 ቀን የአማኑኤል ዕለትም በዚሁ ቤተክርስቲያን ተገኝተው ተሳትፎ አድርገዋል ነው የተባለው። በበዓሉም የሁለቱም ሀገራት የሃይማኖት አባቶች ተገኝተው ቡራኬ እንደሰጡ ነው የተሰማው። በሌላ በኩል የትግራይ ክልል ጊዜያዊ ፕሬዝዳንት ሌተናል ጄኔራል ታደሰ በዛሬው ዕለት ወደ አዲስ አበባ ማቅናታቸው ተነገረ። ኢትዮጵያና ኤርትራ በከባድ የፖለቲካ ውጥረት ባለበት በዚህ ወቅት ኤርትራውያን ድንበር ጥሰው መግባታቸው የኢትዮጵያ ፌዴራል መንግስትን የሚያሳዝን ድርጊት ነው ተብሏል። ክቡራን የቻናል ቤተሰቦች እስካሁን እናንተ ጋር የነበረው የሰምሮ ነኝ። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ በቀጣይ አዳዲስና ታማኝ መረጃ እስክንገናኝ መልካም ተመኘው።